አልተቀበልንም። አሁን ያው ነው ኮሚቴተሮች እንዲታቁስ ነው። ማን በህይወት ያለ ሰው ከአካሉ የሆነ ነገሩን ወስዶም ዲኤንኤ ይባላል እኮ የታወቀ ነው። ልብ በማታውቀው ነገር እዛ ውስጥ አትግባ በይልኝ እሱን ሰውዬ ቢካዝ በዚህ ጉዳይ ስለማንላቀቅ ማለት ነው። ትክክል ሰምተካል ተክላይ ወይስ ልድገምልክ? እኔ የህክምና ባለሙያም አይደለሁም፣ የህግ ባለሙያም አይደለሁም። አይ ተክላይ ከህክምናና ከህግ ጋር እኮ አያገናኘውም። ልንገርክ ያወጣል ግን ልንገርክ፣ እነዚህ ሰዎች አንተን ዋሽተውክ እንዳይሆን። አሁን አንተ በአይንክ ያላየከውን ነገር ስታምን ጥሩነትህን ነው የምታሳየው። ገባክ? ሳታይ አመንክ። ግን እኛ ደግሞ ማየት ማመን ነው በሚለው ስለሆነ የምንስማማ። ልጨርስልክ ወንድሜ፣ በአይንክ አስክሬኗን ስላላየክ መሞቷን በአይንክ ስላላየክ ፕሊስ ቆም ብለህ ካስብና እነዚህ ሰዎች ሳትሞት አውቀው ሞተች ብለው አግተዋት አንተን አሳምነው ለይመች እንድደውል አድርገው ምናምን ሊሆን ስለሚችል ይህንን አስብበት። ከኛ ጎን ቆመክ እውነታው ወጥቶ ያንተ ንጽህና ይጠራልሃል። ገባህ? በሰው እንደዚህ አትተማመን። እኔ እንደብቀው እነዚህ ሰዎች እኔን ዋሽተው ያልሆነውን ነገር ተናግረው እኔንን ሌላ ልጅቷ ሌላ ደብቀው ሙታለኝ ብለው ለእኔ ተናግረው እንደዚህ ከሆነ ሳ ብለሽ ነው የተጠራጠርሽው አይደለም? ከሆነ ምን ያንስቀውልኝ አስመርምሩና እኔን ስቀሉኝ። ይህን ያህል በአይነት ላይ የወሰድኩትም ለዛ ነው። ይህን ያህል ትተማመንባቸዋለህ በሶስተኛ አካል። ሚኪ ሀቡ የመጀመሪያው ጥያቄ ግን ለምን አይመልስልንም? አልመለሰም። አንዴ የፎቶ ጥያቄ መልስልን። ዋትሳፕ የዲኤንኤ ምርመራ ይሄ ነው ብለው አምጥተው ሰጥተው ከሆነ እየነገርከን ያለው እንደገና እንላክ እያልክ ከዚህ በኋላ ለዲኤንኤ ምርመራ ተዘጋጁ ማለት የለብም። ልከውልህ ከሆነ 100% አምናቸዋለሁኝ ልጅቱ ሙታለች ብለህ ከሆነ ልጆቹን አቅርብልን፣ በቪዲዮ ይቅረቡና ያስረዱ እያለን ወንድሜ። እነሱ ዲኤንኤ አስመርምረው ልከውልህ ከሆነ እንደዚህ የምትለው እኛንም ሁለተኛ አስመርምሩ ማለት አይጠበቅብህም። አይ አላኩልኝም ዝም ብዬ ነው እንዲህ በደፈናው የምተማመንባቸው ካልክ ደግሞ እነዚህ ሰዎች በቪዲዮ ይውጡልንና እኛንን የቀበርናት ይበሉ ነው። ኃላፊነት ወስዳለሁ ስለ ኃላፊነት ደግሞ እዚህ ጋር ተክላይ ከመይ ጌርካ 100% ከም ዝሞተት ጌርካ ተዓርባ ዘላ ጠቅላ እርግፀኛ 100% ሞይታ እንዳበልካ እኳ ዘለካ በአማርኛ ደንዛረበለና ሽግር ነገረኒ እንደ ኦኬ 100% ሙታለች እያልክ ኃላፊነት እየወሰድክ ነው አይደል? 100% እርግጠኛ ከሆንክ ለምንድን ነው ልጆቹ በቪዲዮ እንዲወጡ ያልፈለክበት? ደግሜ ነው የጠየኩ። የቅድሙ ደግሞ አልመለስክልኝም። አይና ናብ ኢትዮጵያ ሊግና ያለና ምርመራ ልካና ነርካ ከህይወት ከሞት ከላይላችን የተቀነባበረውን የሞት ቀብች ከሞቱ መትረፍ እንፈልጋለን ወንድሜ። እነሱ መትረፍ ይፈልጋሉ። ህይወት ነው ያሉት። እሺ አንዴ ተክላይ ፎቶውን ቼክ አድርግና ዋትሳፕ ላይ እባክህ። እሺ አንዴ ዋትሳፕን ቼክ አድርግና ፎቶ ላይ አሌክስ ማርያምን አላውቀውም ብሎታል። አላውቀውም ማለት እሺ የሚኪ ጥያቄ ያለክ፣ ቅልቦች ጥያቄ ያለክ፣ ጥያቄ ያለው ማይኩና አብርቶ መጠየቅ ይችላል። ያ አቡዬ ምን መሰለሽ በአይናችን አይተናን ቀብረናታን ብለው ሞታለች ብለው የነገሩትን ሰዎች አላቀርብም በቪዲዮ ካለ በቪዲዮ ነው ያልኩት፣ በድምፅ አይደለም። በድምፅ ማንም ሰው ተቀነባብሮ መጥቶ ሊመልስልን ይችላል፣ አሳማኝ ስላልሆነ። እኛንን ይሄው እጃችን እኛንን የነበርነው በብረቱ ያየነው የቀበርነው እኛንን፣ ለተክላይ የነገርነው እኛንን እንዲበሉ። ከዛ ተክላይ ደግሞ እኔ ለይመች የደወልኩት ይበል ደግሞ ይመች እኔ ለጌታ አሁን የደወልኩት ይበል። አየሽ ቻይኑ ከየት እንደሚጀምር ማወቅ አለብን። በዛ ላይ እነሱ ይህን ብለው እንኳ የተቀነባበረ ነገር ሲያመጡ እኛ የገጠር ልጅ ምስክር ነው፣ አብረው የነበሩ ሰዎች ምስክር ናቸው። ልጅቱ በህይወት ለመኖሯ ምስክር አለ እየተባለ ነው። መጥተው በአቡ ቤት የመሰከሩት የስልጤዋ ልጅ በኦሮምኛ አስተርጉመን የሰማናት አንቺም የደረስሽበት ነገር አለኩ። ያው እንደ መርማሪ መናገር ስላልፈለግሽ ነው። ስለዚህ በህይወት ያለን ሰው እንደ ሞት አድርጎ መደራደር በራሱ ክህደት ነው፣ ወንጀልም ነው። እኛ እናንተን ጭምር ነው ነፃ የምናወጣው። እኛ ሶሻል ሚዲያ ላይ የሚጠይቀውን ሰው ብቻ አይደለም፣ ሶሻል ሚዲያ የማይጠይቀው የማይጠቀመው ልጆቻችን በምን ሁኔታ ላይ እንዳሉ አናውቅም የሚለው ሰው እንዲረጋጋ ነው። ያቺ ልጅ በህይወት ብትመለስ ለሁሉም ሰው ሰላም ስለሆነ እኛም ጊዜያችንን ሁላችንን ነገር ትተን እዚህ ቁጭ ብለን እናንተ ጋር የምናወራው ለሁላችንን መፍትሄ እንዲመጣ ብለን ነው እንጂ ልጃችን በእናንተ እጅ ናት አንጠይቅም፣ አመጣችሁበት አምጡ ማለት እንችል ነበር ሶሻል ሚዲያ ላይ ሳንገባ አይደል እንዴ?
ስለዚህ ልጅቱ በእጃችሁ መኖሯን የምናውቀው የገድ ቀበርናት ያሉት ሰዎች በአይናችን ሞታብናለች ያሉት ሰዎች በቪዲዮ ቀርበን መረጃ አንሰጥም ሲሉና መሆኑን ማወቅ እንዳለባቸው። ሌላ የገጠር ልጅ የተናገረው ነገር ቪዲዮ መቼ ፖሰተ? ስልክ አልነበረም፣ ስማርትፎን በእጁ ይዟል። ግማሽ ሚሊዮን ፎሎወር ያለው ልጅ ነው። እንኳን እኛ ፌመስ አይደለንም የሱን ያህል ሂ ነው ሲ ኤቭሪቲንግ። ስለዚህ ከነገ ወዲያ ቆሞ ሊከሳችሁ እንደሚችል ማወቅ አለባቸው። የገጠር ልጅ ሊያድናቸው አይደለም ልታድኑት አይደለም። ለምን የመጣው መረጃ የተለያየ ነው። አብረው የተጓዙ 9 ከሆኑ ስማቸው ተጽፏል፣ ይጠየቃሉ። ያን ክሮስ ቼክ እየተደረገ አሁንም ጥያቄው እናንተ ጋር ነው የሚመጣው። ግን አንድ ቃል መግባት ያለባችሁ በማንኛውም ጊዜ ጥያቄ ሲመጣ ሀቡም ስትፈልጋችሁ ሲፈልጋችሁ ቀርባችሁ እንድታስረዱ ፈቃደኛ ሁኑ። ለምን በቀላል የሚጠናቀቅ ነገር አይደለም። 9 ሰው 9 መልስ እየሰጠ ነው። ይሄን ነው እኔ ልል የምችለው።